ሙሴ ከባለሟልነቱ የተነሳ እግዚአብሔር ጌታዬ ተገልጠ ፊትህን ልይ አለው። አልቦ ዘይሬኢ ገጼ ወሐዩ አሐተ ሰዓተ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለው። ወዳጄ ወዳጄ ትለኛለህ እንጂ እንግዲያውስ ወዳጅነቴ ባለሟልነቴ በምን ይታወቃል አለው። እንግዲያውስ ገበሬ ካልጣረባት ካልጋረባት ዘር ካልወደቀባት ከድንግል መሬት የበቀለች ስንዴ ብትሰዋልኝ እገለጥልሃለሁ አለው። ሙሴስ የዋህን ኩሎሙ ደቂቀ እስራኤል ሙሴ የዋህ ነበርና ለጊዜው አገኛለሁ ብሎ በየዋህነት በራእይ ሲባክን በልቡናው ሲያወጣ ሲያወርድ አድረዋል። ጌታ ግን እንዲህ ማለቱ በሚስጥር ነው። በኋላ ዘመን ከድንግል ማኅፀን ተወልጄ በጠባብ ደረት በአጭር ቁመት ተወስኜ መሥዋዕት ሆኜ በሚቀርብበት ጊዜ እገለጥልሃለሁ ሲለው ነው። ይኸውም አልቀረም በደብረ ታቦር ተገልጦለታል። ሙሴ ከባለሟልነቱ የተነሳ እግዚአብሔር ጌታዬ ተገልጠ ፊትህን ልይ አለው። አልቦ ዘይሬኢ ገጼ ወሐዩ አሐተ ሰዓተ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለው። ወዳጄ ወዳጄ ትለኛለህ እንጂ እንግዲያውስ ወዳጅነቴ ባለሟልነቴ በምን ይታወቃል አለው። እንግዲያውስ ገበሬ ካልጣረባት ካልጋረባት ዘር ካልወደቀባት ከድንግል መሬት የበቀለች ስንዴ ብትሰዋልኝ እገለጥልሃለሁ አለው። ሙሴስ የዋህን ኩሎሙ ደቂቀ እስራኤል ሙሴ የዋህ ነበርና ለጊዜው አገኛለሁ ብሎ በየዋህነት በራእይ ሲባክን በልቡናው ሲያወጣ ሲያወርድ አድረዋል። ጌታ ግን እንዲህ ማለቱ በሚስጥር ነው። በኋላ ዘመን ከድንግል ማኅፀን ተወልጄ በጠባብ ደረት በአጭር ቁመት ተወስኜ መሥዋዕት ሆኜ በሚቀርብበት ጊዜ እገለጥልሃለሁ ሲለው ነው። ይኸውም አልቀረም በደብረ ታቦር ተገልጦለታል።